የመጀመሪያ ጥያቄ የማደርገው በበዓላት ሁሌ የሚጠየቀው የእርድ ጉዳይ ነው እና ለመሆኑ የፋሲካ ዶሮ ስንት ሰዓት ይታረዳል፣ በሬው ስንት ሰዓት ይታረዳል የሚሉ ጥያቄዎች ብዙ ይበዛሉ። ይሄ እንዴት ነው ከቤተክርስቲያናችን ስርዓት አንፃር? የእርድ ጥያቄ የሚነሳው ብዙ ጊዜ ጾም ተጠንቅቃችሁ ኑሩ፣ ባልሆነ መንገድ አትሄዱ፣ አብራችሁ እንዳትሄዱ። የእናቶቻችን ቀሚስ ጥልፉ ከእምብርታቸው አልፎ አያውቅም፣ እግራቸው ላይ ወርዷል። ጥለቱ ሁሉ ጠቅላላ መስቀል ነው። እየረገጡ ላው እየተቀመጡ ቁጭ ብለዋል። በቤታቸው ምንጣፉ መስቀል ነው። አዎ መብርሃን ትሰማኛለች። አገኘኝ ለምሳሌ ምግብ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥኝ። እኔ ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖ ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ጋር ያጣላ ነገር ምንድነው? አሁን ንገረኝ። ከእግዚአብሔር ጋር ያጣላኝ? ከእግዚአብሔር ጋር ይጣላሉ። ህዝቡ ሁሉ ተጣላ ምሮ ነገር አውጣው ነው። አሁን አውጣና ነገር ቆይ፣ ከእግዚአብሔር ጋር የምትደባደበው ሰውዬ እሱ ነው። ዛሬ ከኔ ጋር ነው የምትደባደበው? ምን ስለሆነ ነው የምትደባደበው? እግዚአብሔር እኮ መደባደብ አቅማል ያ ነገር ስላልሰጠኝ ለሌሎች ያደረገ ለኔ እስካሁን አላደረገ። እኛ አለና የሚያስፈልገው ነገር ሀብታም አለን። እግዚአብሔር ጋር መደባደቡ ምን አመጣ? እኔ እንግዲህ ብዙ አመት ነው እግዚአብሔር ለኔ የገባ ቃል ኪዳን አለና ነው በቦክስ እንደዚህ እግዚአብሔር ጋር ደባደባ እሱ ነው። እሱ ነው። ናውረድ ወንድ ኮንክ ምናምን ያለው እሱ። እኔ ወንድ አለው አይደል? እግዚአብሔር አምሳል የተፈጠርኩት ደባደባ ከኔ ጋር ከሰው ጋር አልተባደበ እኮ ከእግዚአብሔር ጋር የቱ ጥቅስ ነው እንድደባደባ ያደረገ ነው። ሁለተኛ መጽሐፍ ቅዱስ ሌላ ወረቀት ነው ወይ መጽሐፍ ቅዱስን ብቻ ነው እንድትበላ የተፈቀደልህ? የኔ ምግብ ስለሌለ አንደኛ እግዚአብሔር ክብር ለማይሰጥ፣ ሁለተኛ ምግብ የለም። የት 14 አመት ሙሉ ነው መጽሐፍ ቅዱስ የበላሁት። ምግብ የተረፈ የለም ምግብ። እኔ ጫካ ብዘኛ ጸሎትን እናውራ ለምን መሰለህ? አሁን እዚህ ጋር ነው የለም ብር ስለሌለ አንድም ደሃ አልነበረም መካከላቸው ላይ መጽሐፍ ቅዱስ ሐዋርያቶችን ቦ ተከታይ ከሆነ እሺ አንድም የጎደለ ነገር የለም። አንተ የጎደለበት ምክንያት የራሴ ችግር ካልሆነ ከሰበ ዛሬ አንላቀቅም። ወይ አበላሃለሁ ወይ ትክክለኛ የምትበላን አሳይሃለሁ። ችግር የለም። በጣም ደስ ይለኛል። ይሄም ትውልድ እንዳይሳሳት ስለፈለኩ ትክክል። እግዚአብሔር ያልሰራ አይብላ። አራት ነጥብ ይሄ ያወራንበት ይላል አይልም? እሺ ይላል። አገልግሎትም መስራት ነው፣ መጸለይም መስራት ነው። ጸልይ ደግሞ አለማባረክ እግዚአብሔር የሚባርክ አምላክ ነው። ሰላም ጤና ይስጥልን። ክቡራንና ክቡራት የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? በዛሬው መርሃ ግብራችን የምንመለከተው ሁል ጊዜ በየአመቱ ጥያቄ የሚያስነሳውን በትንሳኤ ጊዜ የሚታረደው ዶሮ በስንት ሰዓት ነው? አንዳንዶች ማታ ከ12 ሰዓት በኋላ መታረድ ይችላል፣ አንዳንዶች ደግሞ በፍጹም መታረድ አይችልም። ትንሳኤ ከተብሎ የክርስቶስ ትንሳኤ የሚበሰረው ከሌሊቱ 6 ሰዓት ስለሆነ ከሌሊቱ 6 ሰዓት በኋላ ነው የሚሉም አሉ። እውነታው ምን እንደሆነ በዚህ ቪዲዮ እንመለከታለን። በመሰረቱ በአብይ ጾም ሁል ጊዜ ሌላ የሚነሳ ጥያቄም እንደነበረ ልብ ይሏል። ይሄው ምንድነው? አሳ በጾም ይበላል ወይስ አይበላም የሚል ጥያቄ እጅግ በጣም ህዝበ ክርስቲያኑን ሲያወዛግብ የነበረ ነው። ሲያወዛግብ የነበረው ግን ከትምህርት ማነስ ዕውቀት ካለመኖር የተነሳ እንጂ ምእመናኑ እየተደናገረ ያለው ቤተክርስቲያኒቱ ግን ስርዓቷን ጠንቅቃ አስተምራ ሰፍራና ለክታ ያስቀመጠችው የራሷ አስተምህሮ እንዳላት የታመነ ነው። ነገር ግን ትምህርት ተማሩ ሲባል ትምህርት ከመማር ይልቅ እንደው በዘልማድ መመላለስን መርጧልና ሁል ጊዜ በየአመቱ ጥያቄ ሲፈጥርበት እንመለከታለን። ዛሬ ግን የዚህ አሳ ይበላል አይበላም የሚለውን ጥያቄ ለዘመናት መልስ ተሰጥቶበታል። በፍጹም በጾም አሳ አይበላም።
ተብሎ በሊቃውንት የተደነገገውን በተለያየ ሚዲያ ሊቃውንቶች አስተምረውታል። ዛሬ የምንመለከተው በአብይ ጾም ዶሮ የሚታረድበት ሰዓት በስንት ሰዓት ነው የሚል የማያወላዳ በቂ መልስ ተሰጥቷል ከመምህራን። ወደ ቪዲዮውን እንሄዳለን። የመጀመሪያ ጥያቄ የማደርገው በበዓላት ሁሌ የሚጠየቀው የእርድ ጉዳይ ነው እና ለመሆኑ የፋሲካ ዶሮ ስንት ሰዓት ይታረዳል፣ በሬው ስንት ሰዓት ይታረዳል የሚሉ ጥያቄዎች ብዙ ይበዛሉ። ይሄ እንዴት ነው ከቤተክርስቲያናችን ስርዓት አንጻር? የእርድ ጥያቄ የሚነሳው ብዙ ጊዜ ጾም ስላለው ከልደትና ከትንሣኤ በዓል ጋር በተገናኘ ነው። ሌላ ጊዜ አይነሳም። የዚህ የበዓል እርድ በተለይ የፋሲካን ስንመለከት መነሻው በተለይ በገጠሪቷ የሀገራችን ክፍል ብዙ ትምህርቱም ስለሌለ እስካሁን ድረስ የእስራኤላውያኑን ትውፊት ከክርስትናው ጋር ይዘው የቆዩ ሰዎች አሉ። አስተያየትን በሚሰጡበት ጊዜ እነዚህ ነገሮች እናያለን እና መነሻው የፋሲካ በግ ነው። የፋሲካ በግ ያው እስራኤላውያን ከግብፅ ሲወጡ በመጨረሻው ሰዓት እንዲታረድ ታዘው የነበሩት የፋሲካ በግ ለዚያው ለትንሣኤው የእርድ ሁኔታ መነሻ ነው በብዙ መልኩ ማለት ነው። በኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ስንመለከት የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎቹ ወይም ከፍየሎች ውሰድ ይልና በዚህም ወር ይሄ የሚያዝያ ወር 14ኛው ቀን ነው፣ በኋላ እንመጣበታለን። እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ይላል። እንግዲህ ይሄ በግ ከታረደ በኋላ የሆነውን ተመልካቾቻችን ገብተው ኦሪት ዘጸአት ምዕራፍ 12ን ማንበብ ይችላሉ። ደግሞ የተለመደ የታወቀ ነው እና ግን ሲመሽ ይረዱት ስለሚል ግዴታ አይደለም፣ በግ አይደለም የሚታረደው። እኛ ደግሞ በባህላችን ለዶሮ ትልቅ ቦታ ስላለን በበዓል ጊዜ ዶሮ ነው የምንረዳው። ባህላዊ ምግባችን እሱ ስለሆነ ማለት ነው። ቀደም ሲል የአባወራዎቹ ወደ ቤተ ክርስቲያን ሲሄዱ ሌሊት ማለት ነው ማታ ከምሽቱ 2 ሰዓት ወይም 12 ሰዓት ጀምሮ ወደ ቤተ ክርስቲያን ይኬዳል። ትንሣኤ ከመባሉ በፊት መድረስ ስላለባቸው ቅዳሴ ስለሚያስቀድሱ ማለት ነው እና አባወራዎቹ ባርከው አርደው ለማወራዎቹ ይሰጣሉ። ከዛ በኋላ እነሱ አዘጋጅተው ከትንሣኤ በኋላ ወደ ቤተ ክርስቲያን ወደ ቤት ሲመለሱ ይፈስኩበታል ማለት ነው። ስለዚህ ከ12 ሰዓት በኋላ ይታረዳል ማለት ነው። አሁን ሁሉም ሰው ወደ ቤተ ክርስቲያን ስለሚመጣ የሚቀር ስለሌለ ስለዚህ ከጾሙ በኋላ የሚያርዱም ሰዎች አሉ። አንዳንድ ጊዜ ደግሞ ቀድሞ ወንድማችን እንደተናገረው ሰዓቱን ለመሻማት በጊዜ ቅዳሜ ጠዋት የሚያርዱ ሰዎችም አሉ። ይሄ አግባብ አይደለም። ስለዚህ ከመሸ በኋላ ቢያርዱት በራሱ ችግር የለውም። ምክንያቱም የሚፈሰከው በዶሮው ከሆነ ሌሊት 9 ሰዓት ላይ ስርዓት ቅዳሴው አብቅቶ ወደ ቤት የሚሄዱ ከሆነ ዶሮ እንደገና ታርዶ የሚሆን አይደለም። ምክንያቱም በአክፍሎት ነው የሚቆዩት፣ በድካም ነው የሚቆዩት። ስለዚህ አባቶቻችን ቀደም ሲል ያደርጉት የነበረው ማታ ከ12 ሰዓት በኋላ አርደው ለሚሰራው ሰው ሰጥተው ወደ ቤተክርስቲያን ይሄዳሉ። ስለዚህ ከ12 ሰዓት በኋላ ብናርደው በራሱ ችግር የለውም። አሁን ደግሞ በሰንበት ትምህርት ቤት በአንዳንድ የጽዋ ማህበራት እንደገናም ደግሞ በስብከተ ወንጌሉ ምዕመናን እንዲያዋጡ እየተደረገ የፋሲካ ከብት ይገዛና ነዳያን እንዲፈስኩ ይደረጋል። ስለዚህ ይሄን ለነዳያን ከቅዳሴ በኋላ ለማድረስ ለማብላት ከጾሙ በኋላ ወይም ከትንሣኤ በኋላ ማረድ በጣም ከባድ ነው የሚሆነው። ስለዚህ ቀድመው ማታ ምሽት ላይ ከ12 ሰዓት በኋላ ያርዱታል። ግን እዚህ ላይ በጣም መጠንቀቅ ያለብን ቤተክርስቲያን ቅጽር ውስጥ ግቢ ውስጥ ከብት አይታረድም፣ የፍጡር ደም ስለማይነጥብበት ማለት ነው እና ቦታ ተመርጦ ለየት ባለ ቦታ አርደው ነዳያንን ቢመግቡ ማታ ከመሸ በኋላ አርደው ጾማቸውን ቢፈቱ በራሱ ችግር የለውም። እንግዲህ መምህሩ ሲናገሩ እንዳደመጣችሁት በእስራኤላውያን ወይም በዕብራውያን አቆጣጠር የትንሣኤ ዶሮ የሚታረድበትን ሰዓት አብራርተው አስቀምጠዋል። በመሰረቱ ኢትዮጵያ የራሷ አቆጣጠር አላትና በራሷ አቆጣጠር ስንሄድ ይሄ ነገር ሊመጣ አይችልም። ስሌቱ በፍጹም በጾም ወቅት በጾም ደቂቃውና ሰዓቱ ሳያልፍ ነው የታረደው። ስለዚህ ተገቢነት የለውም የሚሉ አካላት ቢኖሩ በመጀመሪያም መጽሐፍ ቅዱስ የመጣው ከእስራኤል ሀገር ነው። ኢየሱስ ክርስቶስ የተወለደው ከእስራኤል ወገን ነው። ይህ ስርዓትም የተሰራው ከእስራኤላውያን ወገን ነው። ይህ ማለት ኢየሱስ ክርስቶስ ምንም እንኳን
አይሁዶች ሳያምኑበት ቀርተው ቢሰቅሉትም ስርዓቱን ግን ቀሪዎቹ ክርስቲያኖች አዘጋጅተውልን አልፈዋል። ስለሆነም እንግዲህ ዶሮ የሚታረደው ቅዳሜ ምሽት ለእሁድ ከ12 ሰዓት በኋላ። ለዚህ አንድ ማስረጃ ከቤተ ክርስቲያን ልስጣችሁ። ምንጊዜም በየዕለቱ የሰርክ ጉባኤ ተብሎ ትምህርት እንማራለን። የዕለት የ11 ሰዓት የማታ የምሽት ጉባኤ ሲሰራ ከጉባኤው በፊት ጸሎት ይጀመራል። ያ የሚጀምረው ጸሎት ውዳሴ ማርያም ነው። የዘውትር ጸሎትና ውዳሴ ማርያም ይደርሳል። ነገር ግን ለምሳሌ ሰኞ ዕለት የሚካሄደው ጉባኤ የሚደርሰው ወይም የሚጸለየው የሚደገመው ውዳሴ ማርያም ሰኞ ዕለት በመሆኑ ምክንያት ብቻ የሰኞ ውዳሴ ማርያም አይደገምም። የሚደገመው የሚጸለየው የማክሰኞ ውዳሴ ማርያም ነው። ስለምን ቢሉ ከ11 ሰዓት በኋላ 12 ሰዓት እየገባ ስለሆነ የማክሰኞ ወይንም ዕለቱ ያኛው ቀጣዩ ቀን ነው ተብሎ በዕብራውያን ይታሰባል። ሰኞ ሆኖ ከ11 ሰዓት ከ12 ሰዓት በኋላ ግን ወደ ማክሰኞ ስለሆነ የሚቆጠረው የማክሰኞ ውዳሴ ማርያም ይደገማል። ዕለቱ ማክሰኞ ሆኖ የሰርክ ጸሎት ላይ የሚጸለይ ውዳሴ ማርያም የማክሰኞ ሳይሆን ማክሰኞ ኦልሬዲ ያለፈ ቀን ስለሆነ የረቡ ነው የሚጸለየው። ይህን በቤተ ክርስቲያን ጉባኤ የምትከታተሉ ሰዎች ጠንቀቃችሁ ታውቁታላችሁ። ስለዚህም ነው ትንሣኤ ቅዳሜ ስዑር ላይ ማታ ከ12 ሰዓት በኋላ እንደ እሁድ ስለሚቆጠር ከ12 ሰዓት በኋላ ዶሮ ይታረዳል የምንለው አንድም ምክንያት ከዚህ የተነሳ ነው። ይህ ማለት ግን ጾም አፈረሳችሁ ማለት ሳይሆን ሰዓቱን ተጠቅመን ከዛ በኋላ ወደ ቅዳሴ ሄዶ ዋናውንና አስኳል የሆነውን ቅዳሴ ያስቀድሰን ትንሣኤው የተበሰረበትን ብስራት አብረን በጋራ ሄደን እንቀበል ዘንድ ነው። አንድም ሰው በዶሮ ምክንያት በምግብ ዝግጅት ምክንያት ከቤት እንዳይውል ነው። ዋናው እዛ እንዳያልፈው የቤቱን ዝግጅት ጨርሶ ሄዶ ትንሣኤ ከይላል። ሲመለስም 9 ሰዓት ይፈስካል ማለት ነው። ካልሆነ ሲመለስ አክፍሎ እንደገና ምግብ ስራ ዝግጅት ውስጥ ከገባ ይማረራል። ተማረረ ማለት በቀጣይ ጾሙን አይጾምም ማለት ነው። ስለዚህ ቤተክርስቲያናችን የማያጨናንቅ ልዩ ስርዓት አስቀምጣለናለችና ከዚህ በኋላ የምትወዛገቡ ሰዎች በቂ መልስ እንዳገኛችሁ እረዳለሁ። እኔ ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖውን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናት ያባቱ ልጅ እና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው፣ ጥሪ ነው የሚባለው፣ ጥሪ ነው የሚጠራው። እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው። የከተማ ሰው የሞተ ተጎዳ ይላል። እገሌ አባባሉ ተጎድቷን ብለህ ነገር ይባላል። ያ ማለት ሞቷን ማለት ነው። ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ። ቄሱ ቄስ ደረበ ተረፈ ይባላል፣ ወንድሙ ገላው ተረፈ ይባላል። ማረሰው በዛ ምክንያት ነው ነገሮች የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል። ቅዳሴውን ሌላ ቄስ ይቀድሰዋል ተብሎ የሚታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖውን ለብሷል። መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ፣ ቅዳሴውን እኛ እንቀድሰዋለን። አልወጣም፣ ልብሰ ተክህኖውን ለብሻለሁ፣ ስርዓቱ በሚያዘው መሰረት አላወልቅም፣ ቅዳሴን ጨርሼ እጄ ወንድሜን እቀብረዋለሁ አለ። እንደነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን። ቅዳሴውን ቀደሰ፣ ጨረሰ። ስለቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ፣ ወደ ቀብር ሄደ። አላለቀሰም፣ ጋቢ ለብሶ ዋለ። ያለቀሰው አታምኑ፣ በማግስቱ ነው ስለ ወንድሙ ያለቀሰው። ቅዳሴውን የሚያከብሩ፣ ስርዓቱን የሚያከብሩ፣ ስጋውን ደሙን የሚያከብሩ፣ መቅደሱን የሚያከብሩ፣ ቤተ ክርስቲያኑን የሚያከብሩ የገባቸው የተረዱ አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በሕይወት የሚኖሩ አባቶቻችን የእነሱ በረከት በሁላችንም ላይ ይደርብን።
እንኳን ሌላ ስርዓተ ተክህኖውን ከለበሰ በኋላ ቢረዝመው እንኳን ረዘመኝ ብሎ መቀየር አይችልም። ቢያጥረው እንኳን አጠረኝ ብሎ መቀየር አይችልም። ልብሰ ተክህኖውን ከለበሰ በኋላ አስቀድሞ የሚሰፋውን፣ የሚጠባውን፣ የሚረዝመውን፣ የሚያጥረውን ልብስ አውቆ መርጦ ይልበስ። ከለበሰው በኋላ ግን እንዳያወልቀው። ለምን ቢባል ያ ልብስ ተጸልዮበት ነው የሚለብሰው፣ ተባርኮ ነው የሚለብሰው። ተሰይሟል። ከዛ በኋላ መስቀል ላይ ነው። ከዛ በኋላ ጌታ ልብሱ ወልቋል። ጌታ የአይሁድን ካባ ሄሮድስን ካባ ለብሷል። ሲያለብሱት አታልብሱኝ አላለም። ሲያወልቁትም አታውልቁት አላለም። ታዟል። ልክ ጌታ ለመስቀል ሞት እንኳን የታዘዘ እንደሆነ ሁሉ አባቶቻችን ለቅዳሴው ስርዓት የታዘዙ እንዲሆኑ ስርዓቱ ያዘ። ያ ነው ስርዓቱ። እና መስቀል ላይ የመቆየት ሰዓት፣ መስቀል ላይ የመቆየት አገልግሎት ነው። የመገረፍ አገልግሎት ነው። የመቸንከር አገልግሎት ነው። ሙሉ ኃይል የሚቃጠልበት፣ ሙሉ ኢነርጂ ሉዝ የሚደረግበት የቅዳሴ አገልግሎት እጅግ በጣም ከባድ ነው። አድካሚ ነው ከምታስቡት። እህል አይበላም ከተቀደሰ፣ በጣም አድካሚ። ስለዚህ የቅዳሴ ስርዓት ማለት ይሄ ነው። ካቴድራል የሚለው ዋጋ መጡ። ካቴውን እየሰበረ ምድረ በዳ ጣለው አውጥቶ። ካቴድራል የሚባለው ታቦት የለውም። ታቦቱን አውጡና ካቴድራል በሉ። አባቶቻችን የሰየሙበት ስያሜ ምን ጉድለት አመጣ? ምን ጉድለት አመጣ? ደብረ ሳህል፣ ደብረ ይባቤ፣ ደብረ ምጥማቅ፣ ደብረ ምሕረት ምን አጎደለ? ምን አጎደለ? ውጭ የምትኖሩ አላችሁ። ካቴድራል የሚባለው ታቦት አለው? ታቦት አለው ውስጡ? ስያሜዋን አታበላሹ። ተጠንቅቃችሁ ኑሩ። ባልሆነ መንገድ አትሄዱ። አብራችሁ እንዳትሄዱ። የእናቶቻችን ቀሚስ ጥልፉ ከእምብርታቸው አልፎ አያውቅም። እግራቸው ላይ ወርዷል። ጥለቱ ሁሉ ጠቅላላ መስቀል ነው። እየረገጡ ላው እየተቀመጡ ቁጭ ብለዋል። ቤታቸው ምንጣፉ መስቀል ነው። አስፋልቱ ሁሉ መስቀል ነው። ዛሬ ዝም በለው ታየዋለህ። ከአይሁድ ጋር ደንብሮ ነው የሚያወርደው። የእናቴ ልጅ ቀሚሳችሁንም አስተካክሉ። በእናቶቻችን ጥለት ቀሚስ ላይ መስቀል አይሰራም። መስቀል እዚች ጋር ከእምብርታቸው ሳያልፍ የዘቀዘቃችሁ እዛች እግራችሁ ላይ ወረደው ወደ ላይ አዙሩት። አስተካክሉ ራሳችሁ። ምንጣፋችሁን፣ ቤታችሁን፣ ሶላችሁን፣ ጫማችሁን እዩ። መስቀል እየተረገጠ ህይወትና በረከት የለም። መከራችንም እየጨመረ እንጂ እየቀነሰ መሄድ የለም። አሁንም ሁሉም ደግሷል። የማንኛው ድግስ እንደሚበላ አብረን እናየዋለን። በትክክል አባታችን መምህራችን ቀሲስ መንግስቱ እንዳሉት በቤተ ክርስቲያናችን ስርዓት ካቴድራል የሚባል የለም። ካቴድራል የሚል የካቶሊክ ስርዓት ነው። ሲቀጥልም ደግሞ በየቤተ ክርስቲያኑ የመላእክት ሐውልት መስራት በራሱ ከካቶሊክ የመጣ ነው። ስለዚህ ስርዓታችን ልናውቅ ይገባል። መምህራችን ቃለ ሕይወት ያሰማልን እያልኩኝ አሁንም ቤተ ክርስቲያናችን አጥቢያ ቤተ ክርስቲያን፣ ደብር፣ አድባራት እያለች ትሰይም ነበር እንጂ ዛሬ ግን ነገር ሁሉ ተበላሽቶ ትምህርትና ስርዓት ከቤተ ክርስቲያን ዓለማውያኖች ይወስዱ ነበረ። ዛሬ ከዓለማውያን ወደ ቤተ ክርስቲያን እየወሰድን ያለንበት የረከሰ ዘመን ከመሆኑ አንጻር አጥቢያ፣ ደብር፣ አስተዳደር መባል ቀርቶ የክፍለ ከተማ፣ የከሌ ቀበሌ፣ የከሌ አስተዳዳሪ፣ የከሌ ምናምን መባል ተጀምሯል። የቤተ ክርስቲያናችን ስርዓት ቀርቶ ከመንግስታዊ መዋቅር ወደ ቤተ ክርስቲያን እያቀላቀልን እያዳቀልን ያለንበት ዘመን ነው። በጣም ሊጸዳና በጣም ሊስተካከል የሚገባው ስርዓት ነው። አዎ መብራን ትሰማኛለች። አገኘኝ። ለምሳሌ ምግብ፣ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት አለ። ልክ እንደዛ ሁሉ እኔ መብራን ስሚኝ አለሽ፣ እያዳመጥሽ ነው። አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የመብራን
ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም የምትከበረበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ረዳኛ በደም ወንድሜ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ ይዤ አይደለም ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ ማንም አይገፍብኝ ማንም ከላይ ላይ ማይነፍገኝ ማለት ይሄን ማንም ሰው መጥቶ እንደዚህ ና ብለኝ ማርሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተለበኝ ቄሱ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከሌ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልገው ይሄን ውስጥ ያለ ነገር አመሰግናለሁ። ሁላችንም እኮ ወደ ውስጣችን ያስገባነው አንዳንድ በቃ የምንወዳቸው ነገሮች አሉ። አንዳንድ ጊዜ የተቀበልናቸው ውሸቶችም በጣም ደስ እያሉን ሊቆዩ ከኛ ጋር ይችላሉ። ግን እግዚአብሔር ቃል የሚለውን እውነት መቀበል ግዴታ ነው። የእግዚአብሔር ቃል የሚለው አዳኝ አንድ ነው የሚለው። ብዙ አዳኝ አለ አይልም። መሲሁ ኢየሱስ ክርስቶስ ነው ከድንግል ማርያም የተወለደው መስቀል ላይ የተሰቀለው ለኃጢአተኞች ኃጢአት ቤዛ የሆነው የተሰወው የሞተው የተነሳው እሱ ብቻ ነው ይላል። እሱ ብቻ ነው ከሙታን የተነሳው። ለምሳሌ ገብቷል። ብጽዕት ድንግል ማርያም እሱ እናት ነች፣ የሚወዳት እናቱ ነች። ሞትን አሸንፋ ተነስታለች የሚል የመጽሐፍ ቅዱስ ክፍል የለም። ከሞት በታች የሆነ አካል እኔን ሊሰማኝ አይችልም፣ ጸሎቴን ሊሰማ አይችልም፣ ሊመልስልኝ አይችልም። አይ መላእክትም ይሰሙኛል ማርያምም ትሰማኛለች ብሎ መውሰድ ምናልባት ከአባቶቼ ከእናቶቼ በወረስኩት ነገር ያንን ላለመልቀቅ ልደሰት እችላለሁ፣ ልትደሰት ትችላለህ። ነገር ግን መጽሐፍ ቅዱስ የሚለው መራራ እውነት አዳኝ ኢየሱስ ነው ይላል። ጸጋን የተመላሽ ሆይ ብሏታል። ጸጋን የትኛው ጸጋ? ጸጋ ሐዋርያት ይጎልባታልና፣ ጸጋ ነቢያት ይጎልባታልና፣ ጸጋ መላእክት ይጎልባታል። ጸጋ ሁሉ ያላት ስለሆነች መስጠትም ይቻላታልና ትሰጣለች። ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልም። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ በእንቲአዬ ለፍሬ ከርስኪ እብኖዲ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማኅፀንሽ ፍሬ ካለ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው። አንተን ስላዘለ ጀርባዬ ስለታቀፉ እጆች ስለሳሙ ከንፈሮች ስለወሰነችው ማኅፀኔ ስላነቡ ዓይኖች ማር ብትለው እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መሥዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ። እሷ ብትለምነው ከእኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ብለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያለው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታ ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደሱ እንዲያደርሱ ለስብከት ባልተላኩ ነበር። ሐዋርያት ወደሱ እንዲያደርሱ ለስብከት እንደላከ እናቱንን አንድ ወደሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቤሁ ይላል ደራሲ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላል። ጎበዝ ሰው ከጉድጓድ ወድቆ ጫፉን ያዝና ልሳብ ብሉት እምቢ የሚል ጅል አለ? እግዚአብሔር በእናቴ ልሳባችሁ ቢል እምቢ ይባላል? በምን የሚስበን? በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገርት ገሪፍ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኪ ኩሎሙ ዘመድ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ መረብ ከክርስቶስ የተገኘሽ መረብ አንቺ ነሽ። አሳውን ሁሉ ሰበሰብሽ። እነዚህ ምእመናን ናቸው። ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግሥተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። አሁን በኃጢአት ባሕር እየናወዝኩ ነውና ጠልቄያለሁና ከኃጢአት ረግረግ አውጥተሽ በልጅሽ የምሕረት ባሕር ጣይኝ። እኛ ምንል እንዲህ ነው። እግዚአብሔር የሚስበን በሷ ነው። ከዚህ የተነሳ እመቤታችን ምንድናት? ለእናምናታለን። እምናምናት ወላዲተ አምላክነቷን አማላጅነቷን እናምነዋለን። አንድ ከማን ጋር ነው የምታሳርገን? ከልጇ ጋር። ሁለተኛ መድኃኒታችሁ ናትና
እመኑባት ይላል። የተወደዳችሁ አዳም ቲዩብ ቤተሰቦች የዛሬውን ፕሮግራሜን በዚህ ላይ ጨርሻለሁ። ነገር ግን አንድ ይቀር አለ። ሰብስክራይብ ለምን አታደርጉም? ግን አድርጉ እንጂ አንተ እያየኛለሁ አንተ ራሱ አንቺ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በሰላም ሁኑልኝ። አመሰግናለሁ።